ፎሮፎር ብዙ ሰዎች ፎሮፎር በተደጋጋሚ እያጋጠማቸውና በዛም ምክንያት ጸጉራቸውን እያሳከካቸው በናኙ ደግሞ ልብሳቸው ላይ እየረገፈ ሰው ያለበት ቦታ ላይ መገኘት በጣም እየተሳቀቁ እንደሆነ ነግረውኛል። ስለዚህ በዛሬው ቪዲዮ ፎሮፎር እንዴት እንደሚፈጠርና እንዴት መከላከልና ማጥፋት እንደሚቻል አጠር አድርጌ እነግራችኋለሁ። ታዲያ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቪዲዮ መጀመር ነው። ወደ ቪዲዮ። ፎሮፎር የሚፈጠረው የራስ ቅል ቆዳ ሴሎች በፍጥነት ሲሞቱና ሲረግፉ ነው። ይህም ሂደት በዋናነት ማላሴዚያ የተባለ የፈንገስ ዝርያ በቆዳ ዘይት መብዛትና በቆዳ መቆጣት መስተጋብር የሚፈጠር ሲሆን፣ ታዲያ መጀመሪያ ሂደቱ የሚጀምረው በራስ ቅል ላይ ቅባት መብዛት ሲጀምር ነው። የራስ ቅላችን ቆዳን ለማለስለስ ሲበም የተባለ ተፈጥሯዊ ቅባት ያመርታል። ይህ ቅባት ከተገቢ በላይ ሲመረት ለፎሮፎር መፈጠር ምቹ ሁኔታን ይፈጥራል። ሁለተኛው ደግሞ የፈንገስ መራባት ነው። ማላሴዚያ የተባለው ፈንገስ በሁሉም ሰው የራስ ቅል ላይ በተፈጥሮ የሚኖር ማይክሮብ ነው። ይህ ፈንገስ በራስ ቅል ላይ ያለውን የተፈጥሮ ቅባት እንደ ምግብነት ይጠቀማል። ፈንገሱ ቅባቱን ከተመገበ በኋላ ኦይሊክ አሲድ የተባለ ተረፈ ምርት ያመርታል። ይህ አሲድ ታዲያ የብዙ ሰዎችን የራስ ቅል የመቆጥቆጥና የማሳከክ ባህሪ አለው። በዚህ ምክንያት የቆዳችን መከላከያ ሲቆጣ ሰውነታችን የሞቱትን የቆዳ ሴሎች በፍጥነት በአዲስ መተካት ይሞክራል። በዚህም የቆዳ ሴሎች በጣም በፈጠነ ሁኔታ በጥቂት ቀናት ውስጥ ይራገፋሉ። እነዚህ በፍጥነት የረገፉ የሞት የቆዳ ሴሎች እርስ በርሳቸው በመጣበቅ የፎሮፎር ፍልፋይ ሆነው ይታያሉ ማለት ነው። ታዲያ ፎሮፎር ማሳከክና መቆጣትን ያመጣል። ነጭ ብናኞችን በትከሻና በልብስ ላይ በመበተን ሰዎችን በራስ መተማመናቸውን ይቀንሳል። ጸጉር እንዲበጣጠስ እንዲዳከምና ከስሩ እንዲረግፍ ያደርጋል። ታዲያ ፎሮፎርን ለማጥፋት ምርጥ 5 ዘዴዎችን እነግራችኋል። የጸረ ፎሮፎር ሻምፖ መጠቀም፣ ዚንክ ፕሪቲዮን ወይም ኬቶኮናዞል ያላቸውን ሻምፖዎች በመምረጥ መጠቀም። እነዚህ ሻምፖዎች ፈንገስና ባክቴሪያን በመከላከል የራስ ቅል መቆጣትን ይቀንሳሉ። ስለዚህ በሳምንት ከ2 እስከ 3 ጊዜ በመታጠብ ለውጡን መከታተል። የሻይ ዛፍ ዘይትን መጠቀም። ይህ ዘይት የላቀ ጸረ ፈንገስና ጸረ ባክቴሪያ ባህሪ አለው። በዚህም የራስ ቅል ማሳከክንና መድረቅን በፍጥነት ያስታግሳል። ይህን ዘይት ከመደበኛው ሻምፖ ጋር ጥቂት ጠብቶችን በመቀላቀል መጠቀም ይቻላል። አሎቬራ። ይህ ተክል ጸረ ባክቴሪያና ጸረ ፈንገስ ባህሪ አለው። ታዲያ እሬት የራስ ቅልን የማቀዝቀዝ ባህሪ አለው። እብጠትንና የቆዳ መላላጥን ያቆማል። ታዲያ እሬቱን ፎሮፎር ያለበት ቦታ ላይ መቀባት በአጭር ጊዜ ውስጥ ለውጡን ታያላችሁ። የሎሚ ጭማቂ። የሎሚ ጭማቂ ፈንገስን ሰብሮ ያጠፋል። የራስ ቅል ላይ ያለውን ዘይት ያመጣጥናል። ታዲያ ከኮኮናት ዘይት ጋር ቀላቅሎ በመጠቀም ለውጡን ማየት ትችላላችሁ። ጭንቀትን መቀነስና አመጋገብን ማስተካከል። ከፍተኛ ውጥረት የሰውነት መከላከል አቅምን በመቀነስ ፎሮፎርን ያባብሳል። ስለዚህ በቂ ረፍትና የአካል ብቃት እንቅስቃሴ በማድረግ ጭንቀትን መቀነስ፣ እንዲሁም ኦሜጋ 3 ፋቲ አሲድና ዚንክ ያላቸውን ምግቦች ማዘውተር። እነዚህን ከላይ ያየናቸውን ዘዴዎች በቤታችሁ በመጠቀም ፎሮፎርን ማጥፋትና እንዳይመለስ መከላከል ትችላላችሁ። ቪዲዮ ጠቃሚ እንደነበር እርግጠኛ ነኝ። ቀጣይ ስለምን እንሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ።